ኦኬ ፋሚሊስ። እሺ ቤተሰቦቼ ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ይህ ሀሳብ እንሞክረው ብቻ ይሰራል። ይህን ሀሳብ እንሞክረው ብቻ ይሰራል። እሺ እንበልና ሶልቭ ዘ ቫልዩ ኦፍ ኤክስ። አሁን የምንፈልገው ኤክስ ነው። ኤክስ ብዙ ውስብስብ ነገር ውስጥ ገብታለች። ኤክስ ችግር ውስጥ ናት። ኤክስ የችግሮች ምልክት ናት ብለን እናስብ እና 7 ኤክስ ሲደመር 5 እኩል ነው 40። ውስብስብም አለ ችግርም አለ፣ ግን የመጣልን ውጤት 40 ነው። 40 ስኬታችን ናት። ዘን ልብ እንበል እስቲ አንዴ። የሆነ ፎርሙላ ትዝ ይለኛል። አሪፍ ሀሳብ ነው ብዬ ነው ያሰብኩት እና ውጤት or ስኬት which is equals to 1 over the question። ጥያቄ ነው። ከዚህ ውስጥ አሁን ጥያቄ ነው የምንለው 7x plus 5 ምንለው the question ነው። and 40 ማለት ደግሞ ሪዛልት ነው። then ይሄ 40 የመጣልን ብዙ ችግሮችንና መሰናክሎችን አልፈን ነው እና ውጤታችን ስኬታችን ላይ ለመድረስ ጥያቄዎችን ማሳነስ ይኖርብናል። ይህን ለምናል አንተ ብዙ ነገር የምታስብ ከሆነ አንድ ነገርን አታሳካም ማለት ነው። ስለዚህ አንድ ነገር ላይ ብቻ ትኩረት ብታደርግ ውጤታማ ትሆናለህ። እሺ አሁን ልብ በል። እዚህ ጋር 7 ኤክሶች ናቸው፣ በጣም ብዙ ናቸው እና አንድ 5 ነው። ከዛ 40 ይመጣለን አይደል? ስለዚህ አሁን ኤክስን ለማግኘት ኤክሶችን በታትነን አንድ ኤክስ ማስቀረት ይኖርብናል። ስለዚህ አሁን ይሄንን 7 ለ7 እናካፍል። ከዛ ለ7 ካካፈልን በኋላ ኤክስ ብቻውን ቀረ አይደለ? ኤክስ ስንት ሆነች? ለ7 አካፈል። በተመሳሳይ ሁኔታ 5ን እንቀንሳለን። ከዛ 35 ይሆናል። ዘን 35ን ለ7 ስናካፍል 5 ይሆናል። አሁን የኤክስ ዋጋ ብቸኛውን የኤክስን ዋጋ አገኘን ማለት ነው። ስለዚህ ኤክስ ስንት ሆነች? 5 ሆነች ማለት ነው። ልክ የኛ ህይወትም እንደዚህ ነው። በኤክስ አስመስለናት እና ብዙ መሰናክልም ሆነ ችግሮች ይደርሱብናል። እኛ ችግሮቻችንን ቀለል እያደረግን ትልቅ ችግርን ቀለል እያደረግን